ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማርን እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት አረፍተ ነገር መመስረትና ማንበብ ነው የሚሆነው። ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ቆይ ግን ምን እየሆንኩ ነው። ጥያቄ ምልክት። ቆይ ግን ምን እየሆንኩ ነው? ቆይ ግን ምን እየሆንኩ ነው የሚል ጥያቄ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ቆይ 1 ግን 2 ምን 3 እየሆንኩ 4 ነው። 5 ቃላትን ተጠቅመናል ማለት ነው። በአንድ አያይዘን ስናነባቸው ቆይ ግን ምን እየሆንኩ ነው የሚል ጥያቄ አረፍተ ነገር መመስረት ቻልን ማለት ነው። የበታችነት ስሜት እየተሰማኝ ነው። 4 ነጥብ። የበታችነት ስሜት እየተሰማኝ ነው የሚል አረፍተ ነገር መሰረት ማለት ነው። የተጠቀምናቸው የቃላት ብዛት የበታችነት 1 ስሜት 2 እየተሰማኝ 3 ነው። አራት ቃላትን ተጠቅመናል ማለት ነው። እንደገና በአንድ ላይ አያይዘን ስናነባቸው የበታችነት ስሜት እየተሰማኝ ነው የሚል ይሆናል ማለት ነው። በዚህ ከቀጠልሁ ጤናዬ ያሰጋኛል 4 ነጥብ። በዚህ ከቀጠልሁ ጤናዬ ያሰጋኛል የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት በዚህ 1 ከቀጠልሁ 2 ጤናዬ 3 ያሰጋኛል 4 ቃላትን ተጠቅመናል ማለት ነው። እንደገና በአንድ ላይ ስናነባቸው በዚህ ከቀጠልሁ ጤናዬ ያሰጋኛል የሚል ይሆናል ማለት ነው። ግን እኔ ከማን አንሳለሁ። ጥያቄ ምልክት። ግን እኔ ከማን አንሳለሁ የሚል ጥያቄ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ግን 1 እኔ 2 ከማን 3 አንሳለሁ 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ግን እኔ ከማን አንሳለሁ የሚል ይሆናል ማለት ነው። በእርግጥ ሰዎች ይበቃኛል አንልም። በእርግጥ ሰዎች ይበቃኛል አንልም የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት በእርግጥ 1 ሰዎች 2 ይበቃኛል 3 አንልም 4 ቃላትን ተጠቅመናል ማለት ነው። በአንድ ላይ እንደገና ስናነባቸው በእርግጥ ሰዎች ይበቃኛል አንልም የሚል አረፍተ ነገር መመስረት ቻል ማለት ነው። ጠቃሚ መጽሐፍትን ማንበብ አለብኝ 4 ነጥብ። ጠቃሚ መጽሐፍትን ማንበብ አለብኝ የሚል አረፍተ ነገር መሰረት ማለት ነው። የተጠቀምናቸው የቃላት ብዛት ጠቃሚ 1 መጽሐፍትን 2 ማንበብ 3 አለብኝ 4 ቃላትን ተጠቅመናል ማለት ነው። በአንድ ላይ አያይዘን ስናነባቸው ጠቃሚ መጽሐፍትን ማንበብ አለብኝ የሚል ይሆናል ማለት ነው። ከዚህ ስሜት መውጣት ይኖርብኛል። ከዚህ ስሜት መውጣት ይኖርብኛል የሚል አዎንታዊ አረፍተ ነገር መሰረት ማለት ነው። የተጠቀምናቸው የቃላት ብዛት ከዚህ 1 ስሜት 2 መውጣት 3 ይኖርብኛል 4 ቃላትን ተጠቅመናል ማለት ነው። በአንዴ እንደገና የይዝን ስናነባቸው ከዚህ ስሜት መውጣት ይኖርብኛል የሚል ይሆናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን ያያችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው